ሰላም እንዴት ናችሁ? እስኪ ዛሬ ደግሞ ሰውን በእድሜ ከፋፍለን እንየው። ስለዚህ በእድሜ ከፋፍለን ስናያቸው ከልጅ እንጀምር ወይ ከህፃን ማለት ነው። ዳኢማ ወይም ሰብይ ይባላል። ዳኢመ ሰብይ ማለት ህፃን ነው። ኢጆሌ ስንል ልጅ ወይም ልጆች ማለታችን ነው። ደርገጌስ ወይ ደግሞ ደርገጌቲ ካለ ደግሞ ወጣት። ቄሮ ማለት ያላገባ ወንድ። በእርግጥ በአሁኑ ጊዜ የትግል ስምም ሆኖ ተቀይሯል። ግን ቄሮ ማለት ትክክለኛ ትርጉሙ ያላገባ ወንድ ማለት ነው። ቀሬ ማለትም ያላገባች ሴት ናት። ሱቦ ካለ ደግሞ ያገባ ወንድ። ነዴን ቤር ወይም ጉርሱሜቲ ካልን ያገባች ሴት ማለታችን ነው። የተለያዩ አካባቢ የተለያየ አጠራር ስላለው ማለት ነው። ገኤስ ወይም ገኤቲ ማለት ደግሞ አዋቂ ማለታችን ነው። ጃርስ ወይም ደግሞ ማንጉዶ ካለ ደግሞ ሽማግሌ ማለት ነው። ጃርቲ ካለ ደግሞ አሮጊት ማለታችን ነው። ስለዚህ የተለያየ ቦታ የተለያየ አጠራር ሊኖረው ስለሚችል አሁን ለጊዜው እኔ የማውቃቸው ናቸውና ሌሎችም ቃላት ወይ ሌሎችም አጠራር ከሰማችሁ ሊሆን ስለሚችል ያንን መጠቀም ይቻላል። ስለዚህ ከተመቻችሁ ላይክ፣ ሼር፣ ፎሎ፣ ኮሜንት ማድረጋችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ። ቀጣይ ደግሞ በሌላ ነገር እመለሳለሁ። አመሰግናለሁ።